ዮዲት እግረ መንገድ ሲያቀብጠን አንድ ሰንበት ዕለት እግረ መንገዳችንን ወደ ውድ አገራችን አፈታሪክ ጎራልን። እነሆም ሳናውቀው የማያልቅ የነገስታት ሐረግ መምዘዝ ጀመርነ። እንደመጣብን እንቀጥላለን እንጂ ምን እናደርጋለን? ዮዲት ጉዲት ብለህ ድንገት ብትጮህበት ማንም አክሱማዊ ላይ ወይ ይፈረጥጣል፣ ወይ ይጮሃል፣ ወይ ይንበረከካል በፍርሃት። ዮዲት ጉዲትን ፍርሃት በደሙ ወርሶታል። ዮዲት ጉዲት ታደንግጽ ወታፈረህ ፈድፉድ ወታርበደብድ እንዲል። ዮዲት ጉዲት ማናት ወይ ነበረች ሳትሏት ቀሩም። አክሱማውያን ግን ያውቋታል። ገና በሕፃንነታቸው ነው ስለ ጆሮ ቆራጭ፣ ስለ ጭራቅና ስለ ዮዲት ጉዲት የሚያውቁት። ባጭሩ ሰለሞናዊውን ስርወ መንግስት አጥፍታ ዛጉዌውን ስርወ መንግስት የተከለች ናት። አሁን መንፈሳዊ ሐረጓን እንመዛለን እንዳመጣብን። ዮዲት አባት ደብተራ ግራ መስቀል ልጁ ስትወለድ ዓርብ ዕለት ሌሊት ስለነበረ ተስፋና ፍርሃት እየተፈራረቁበት ኮከብ አስቆጥሮ ጠጠር አስጥሎና መጽሐፍ አስገልጦ ሲያበቃ ስሟን ዮዲት አላት። ይህም ስሟ እንደ ዮዲት አይነት ጠንካራና ቆራጥ እንድትሆን አደረጋት። ማለት እኛ የክርስትና ልጅ እንደምንሰጥ ሁሉ ደብተራ ግራ መስቀልም የመንፈስ ልጅ ሰጣት ልጁን። ለዮዲት ይሁዲቱ መንፈስ የሳባን ስርወ መንግስት ሰብራ የዛጉዌን ስርወ መንግስት ለባሏ ያስጨበጠችውን የዮዲትን የመንፈስ ወይም የስም እናቷን ታሪክ እንናገራለን። ያው ሁሉም ከእስራኤል ነው። እንግዲህ ሆኖም ናቡከደነጾር በነገሰ በ12ኛው ዓመት የጦር አበጋዙን ሆሎፈርኔስን ከብዙ ሺህ ሰራዊት ጋር ልኮ በእስራኤል የምትገኘውን የቤቱልያን ከተማ አስከበበ። ከተማይቱም በሬን አልከፍትም አላስገባም ብላ ተጋተረች። ግና ምን ይሆናል? ሁሉንም ቢማለት ሲችል ሆድ ግን እምቢ ማለት አይችልምና ከ40 ቀን ከበባ በኋላ የከተማ ነዋሪዎች በጉባኤ ከንቲባ አዚያስን እንዲህ አሉት፣ በረሃብ ልናልቅ ነውና እጃችንን እንስጥ። እርሱም እሺ እንዳላችሁ አላቸው። በዚህ ጊዜ ዮዲት የተባለች ከስምዖን ነገድ የምትወለድና እጅግ የተዋበች ሴት ተነስታ እኔ ወደ አበጋዝ ሆሎፈርኔስ እንድሄድና እጅ የምንሰጥባቸውን ሁኔታዎች እንድደራደር ይፈቀድልኝ አለች። ተፈቀደላት። ገረዷን አስከትላ ወደ አበጋዝ ድንኳን ሄደች። ተጓኩላ አጊጣ። ሰውየው ሲያያት ልቡ ደነገጠባት። የጨዋታዋ ለዛም ማረከው። ጋበዛት። ቢያንስ 40 ቀን ሆኖ ሴት ካገኘ እንበል ምን አለበት ታሪካችን እንዲያምርልን። ዋናው ቁም ነገር በጦር ሊማርክ የመጣውን የጦር አዛዥ በውበቷ ማረከችው። በመጀመሪያው ቀን ድንኳን ውስጥ ብቻቸውን ሲደራደሩ ሲሳሳቁ 3 ሰዓት ሙሉ አሳለፉ። ከካምፖ ወደ ከተማው ዮዲትንና ደንገጥሯን የክብር ዘብ ሸኛቸው። በነጋታው ዮዲትና ሆሎፈርኔስ 4 ሰዓት ሙሉ ሲያወሩ እያያት እየሰማት እየተመኛት ያውም ከ40 ቀን ጾም በኋላ። እንደገና በነጋታው በአራተኛ ቀን አላስቻለውም ወንድየው። ሴቲቱ አሸነፈች። በሰራዊት ጦር ያልቻለችውን ውጊያ የቤቱልያ ከተማ በዮዲት ውበትና አንደበት እንዲሁም ጭንቅላት፣ አንጎል፣ ብሬንና ወኔ ቻለችው። ካልክስ እኔም አልቻልኩም አለችው በፍቅር እያየችው። ለአገሯና እሱን ሳታየው በፊት ለወሰነችው ታማኝ ሆና እንጂ ዮዲትና ሆሎፈርኔስ ሁለቱም ኃይለኛ፣ ከባድ፣ አደገኛ፣ ባለክንፍ ባለሰማይ ሰረገላ ፍቅር ይዟቸዋል። በኋለኛው ዘመን ለሮሚዮና ለጁሊየት ያልተፈቀደላቸውን የሥጋዊ ፍቅርና ስንብት ተፈቀደላቸው። 1000 ዓመት ለምታክል አንዲት ሰዓት ራቁት ለራቁት ተቃቀፉ። ሆሎፈርኔስ ገነት ገብቶ የዮዲትን ክንድ ተንተርሶ ወደ እንቅልፉ ዓለም ጭልጥ። ዮዲት ትንፋሹ የእንቅልፍ መሆኑን አረጋገጠች። እየዳሰሰችው እየሳመችው ቀስ ብላ ተነሳች፣ ለባበሰች፣ አየችው፣ እንደገናም ወደደችው። እሷን ሊያቅፍ የፈታውን ትጥቅ አየችና አደነቀች። ሰይፉን አነሳች፣ ከአፎቱ መዘዘችው። ሆሎፈርኔስን በዓይኗ ሁለመናዋን ስማ ተሰናበተችው። አንገቱን ቆረጠችው። ጭንቅላቱን በጨርቅ ጠቅልላ ለደንገጥሯ አሸክማ ባለፉት 3 ቀናት እንደሆነ ሁሉ በክብር ታጅበው በካምፑ ወጥተው ወደ ተከበበችው ከተማ ገቡ። አቤት ለስንቱ የ40 ቀን ጾመኛ ወታደር ነው ዮዲት እንደ ጨረቃ ስታልፍ የታየችው። ተመስገን። ለካ ደምና ቁስል ሞት ብቻ አይደለም እዚህ ዓለም ላይ። ለካ ፀሐይ፣ ጨረቃ፣ ኮከብ፣ ጤዛ፣ አበባ የምትመስል ሴት አለችበት። ተመስገን። ምን ነው ሞቴን ቅፏ ውስጥ ባደረክልኝ።
እዝጌሩ ደግሞ ክፋቱ ጸሎትህን ይሰማል አለ አበጋዝ ሆሎፈርኔስ። ዮዲት በጉባኤ የሆሎፈርኔስን ጭንቅላት በፀጉሩ ይዛ ለከንቲባ አዚያስ አበረከተች። እነሆ በረከት ብላ ነዋ። ያው እንደተደናገጡ እንውጣና እንምታቸው አለች ዮዲት። ወጡና መቷቸው፣ ድል አደረጓቸው። ዮዲትም ለእስራኤል አምላክ የምስጋና መዝሙር ዘመረች። ከዚያ ምስጋናም መስዋዕትም ለማቅረብ ወደ ኢየሩሳሌም ሄዱ ይባላል። የኛይቱ ዮዲት 7 ዓመት ሲሆናት አባቷ እንዲህ አላት፣ ምንም የኔ ልጅ ብትሆን ከእንግዲህ መጾም ይኖርባታል። አንቺ ግን ወደፊት መሬት የምትደባልቂ ነሽ ብሎኛል ህንዱ መዳፍ አንባቢ። የኔን መዳፍ አንብቦ ከልጅነቴ ጀምሮ የደረሰብኝን ሁሉ ነገረኝ እና ሁሉንም በትክክል አነበባት። ለካ የምንኖራቸውና የሚደርሱብን ነገሮች ተጽፈዋል። የሚመጡት ግራ መዳፋችን ላይ፣ ያለፉት ቀኝ መዳፋችን ላይ። ስለዚህ አንቺ ልዩ ነሽና እንደፈለግሽ መጾም ትፈልጊያለሽ ወይስ አትፈልጊም? አልፈልግም አባዬ አለች ዮዲት ሳታመነታ። ለሰው ግን አንነግርም። ኧረ እኔ መጾሙን በጣም ደስ እያለኝ ነው አባዬ አለች በዚያ ተንኮለኛና ሳቂታ ፈገግታዋ። ማንም ተራ የ7 ዓመት ልጅ ሳትሆን ዮዲት በ7 ዓመቷ እንደ ሁልጊዜም ከእድሜ ቀደመችበት። ሲያቅፋት ሲስማት ግን ያው የሚፈሩላት የሚሰጉላት ብርቅ ልጅ ናት። ዮዲት 14 ዓመት ሲሆናት አባቷ እንዲህ አላት፣ እሙዬ በጊዜ ከትላንት ወደ ነገ ጉዞች ላይ አሁንም እንደገና መንገዱ ሊገነጠል ነው። ድል አድርጌ ልዳርሽ ወይስ ይቅርብሽ? ይቅርብኝ አለችው ሳታመነታ። ብትፈልጊ ከእናትሽ ሀገር ከላስታ፣ ብትፈልጊ ከአባትሽ ሀገር ከአክሱም መምረጥ ትችያለሽ። ዞረን ካየናቸው በኋላ የመረጥሽውን ለብቻችን ትነግሪኝና በይፋ ላይ ሉኝታው ደግሞ እኔ መርጨው ሌላውን ወግ ልጅህን ለልጄና የመሳሰለውን እኔ እቀጥላለሁ። ከፈቀድክልኝስ ባትድረኝ እመርጣለሁ። ካንተ ጋር መኖር ይሻለኛል። አባቴስ እናቴስ ሳምት አይደለህ? ድንገት አንጀቱ ተላወሰ። አባትየው እቅፍ አደረጋት። ገና ጡት እንደጣለች ነበር እናቷ የሞተችባት እና ደብተራ ግራ መስቀልም እናቲቱን ሲበዛ ይወዳት ስለነበር እና መሞቷን አስቀድማ አውቃ ኖሮ አደራ ልጄን ለእንጀራ እናት እንዳትዳርጋት፣ ልታገባ ተፈለግ ወስደህ ሮሃ ለእናቴ ስጥልኝ ብላው ነበር። ሮሃ ማለት በኋለኛው ዘመናት ለላሊበላ የተባለው የኦሪታውያን ዋና ከተማ ነው። የታሪክ ማስታወሻ ለወጣቶች። እኛ ሀበሾች አስቀድሞ አህዛብ ነበርነ ማለት አማልክትና ጣዖት በብዛት ነበሩ። የዛሬን ያድርገውና ከዚያ 1000 ዓመት ዓለም ከክርስቶስ በፊት የሳባ ልጅ ከኢየሩሳሌም ኦሪትን አመጣልን። ያን ሁሉ አማልክት ከዳነውና ወደ አንዱ አምላክ ተሰበሰብነ። ከዚያ በ4ኛው ክፍለ ዘመን ፍሬሚናጦስ ከእስክንድሪያ ክርስትናን አመጣልን። አክሱማውያን አንዱን አምላክ ካዱትና አንድም ሶስትም የሚሉትን አምላክ ተቀበሉ። ላስቴዎቹ ግን በኦሪታቸው ጸኑ። እንግዲህ ዮዲት በአባቷ ክርስቲያን በእናቷ ኦሪታዊት ናት እንበል። አንዱ የታደለ የማርያም ጽዮን ዲያቆን ከዮዲት ጋር ፍቅር ያዘው። ከወርቅና ከሌላ ክቡር ድንጋይ የተሰሩ የቤተ ክርስቲያኗ ንብረቶች ቀስ በቀስ ሲጠፉ ድንገት ተስተዋለ። ጎበዝ ዓይንህን ክፈት ተባለ። ዲያቆን ሲሰርቅ እጅ ከፍንጅ ተያዘ። ምራ አሉት። ቶርች ማድረግ ወፌ መገልበጥ የዛን ጊዜ የለም። ቄሱ ገዝጅሃለሁ፣ ከእንግዲህ ከነፍስህ ከስጋህ ምረጥ አሉት። ዲያቆኑ ወደ ዮዲት መራቸው። ያ ሁሉ ከጽዮን የጠፋው ጌጣጌጥ ወርቃ ወርቅ እሷ ዘንድ ተገኘ። ቀሳውስት ወዲያቆናት ዮዲትን ያዟት፣ አንድ ጡቷን ቆረጧት፣ ትተዋት ሄዱ። ቢገድሏት በተሻላቸው ነበረ። አባቷ ሲመለስ በደም ተበክላለች። ደግነቱ ደብተራው የጽዋትን ምስጢር ያውቃል። ልጁን ከሞት አዳናት። ከዛ ወደ እናቷ ሀገር ወሰዳትና ለብዙ ዓመታት በቀልን አዘጋጁላቸው። ለጽዮን ቀሳውስት አቤት በቀል! የዮዲት ሰራዊት አክሱምን ወረረ። ሕዝቡን ፈጁት። የአክሱምን የውሃ ጉድጓዶች 40ውንም በአፈር በድንጋይ ደፈኗቸው። አበቃላት። አክሱም ሞተች። ታሪክና ሃይማኖት ሆና ቀረች። የንጉሱ ዘሮች ሁሉ ሲያልቁ አንድ ሕፃንና ልዑል ብቻ አመለጠ። ጥቂት ታማኝ መኳንንትና ወታደሮቻቸው ይህን ልዑል ይዘው ወደ ደቡብ አመለጡ። ዝዋይ ደሴት ለ7 ዓመታት ከኖሩ በኋላ ወደ መንዝ ዘለቁ። ተመልሰው በምድረ ሀበሻ ለመንገስ ገና 200 ዓመት ይወስድባቸዋል። እንናገርላቸዋለን እግረ መንገዳችንን።
አንባቢም እግረ መንገዱን ይሰማ ይሆናል። ደብተራ ግራ መስቀሉ ምን አይነት ሰው ነው ሳይሉ አልቀሩም። ቅጽል ስሙ ነው፣ ቅኔ ነው። አንድም መላውን የአክሱም ደብተራ ወቀሲስ በጉባኤ ስላፋጠጣቸውና ግራ ስላጋባቸው፣ አንድም መስቀሉን በግራ እጁ ስለሚያሳልም፣ አንድም ሲጽፍም ይሁን ሌላ ስራ ሲሰራ በግራ እጁ በመሆኑ ግራኙን ደብተራ ውጉዝ ከመአሪዎስ ብለው ኮንነው ሲያበቁ ነፍሱ እንደ ሌሎቹ ነፍሳት ኢየሱስ ተመልሶ በሕያዋንና በሙታን እስኪፈርዳት ቆይም የግራ መስቀል ነፍስ እንዲያውም ገና እንደተፈጠረች ነበር ቀጥታ ገሃነም ገብታ መቃጠል ይገባት የነበረው። ገና ሲኖዶሱ ያ ሁሉ ደብተራና ቀሲስ ኤጲስቆጶስ ሊኮንኑት እንደጠሩት እሱ ተሽቀዳድሞ የማሰብ ካራት የመታቸው። ጠየቃቸውም እንዲህ ሲል ፈጣሪ በገዛ እጁ ጠፍጥፎ የገዛ እስትንፋሱን የገዛ ነፍሱን ውስጡ የተነፈሰባት ፍጡር አንድ አካሉ ወይ መላ አካሉ እርኩስ ሊሆን ይችላልን? አይችልም ተባለ። ቀኝ እጄን የፈጠረው እሱ፣ ግራ እጄንም የፈጠረው እሱ፣ በግራ እጄ ጨብጬ ይኸው የምባረካችሁ እሱ ራሱ የተሰቀለበት መስቀል በሉ ምን ትሆኑ አለ ግራ መስቀል በልቡ። ምን ይሁን? አብዛኛዎቹ እንዳፈጠጡ ጥቂቶቹም አፋቸውን እንደከፈቱ ቀሩ። እንደዚያችሁ ደርቀው እንደቀሩ እዚያው ትቷቸው ወጣ። ደብተራ ግራ መስቀል እንዲህ አይነቱ ነበር፣ የዮዲት አባት። ስብሐት ገብረ እግዚአብሔር በግረ መንገድ የከተባት ናት። ማብቂያው ላይ የዮዲትን አባት የአገራችን አፈ ታሪክ አያውቀውም ይላል። እኔ ፈጥሬው ነው። አልፎ አልፎ ከራስ ፈጥረ ልትጨምርበት ካልሆነማ ምኑን ቅርስ ሆነው ሲል ያጠይቃል። ነሐሴ 30 1985 እንደጻፈው